Hi guys, this is Prime Scholar የፕራይም ስኮላር ዩቱብ ቻናል ነው። ዛሬ ዲስከስ የምናደርገው ስለ ባዮሎጂ ግሬድ 10 ዩኒት አባውት ፕላንትስ ነው። ስለ እነሱ ሪቪው ኩዌሽን ዲቴይሊንግ በኤግዛምፕል ያደርግና ያለን ሶ ሌትስ ሲ ኢት the first term is about the true false items which says say true or false for the following statements on your exercise book. Number 1, the number 1 question says cone is reproductive structure in fruit bearing plants. It says on the fruit bearing plants. ፍሩት ቢሪንግ ፕላንት የምንላቸው እነማን ናቸው? ያው ኮመንሊ እናውቃቸዋለን። ፍሩት ቢሪንግ ፕላንት የምንላቸው ዳር አንጂኦስፐርም ናቸው ማለት ነው። አንጂኦስፐርም የምንላቸው ዶት አር ደ ፍሩት ቢሪንግ ፕላንቶች ናቸው ማለት ነው። እነዚህ አንጂኦስፐርም የምንላቸው አንጂኦስፐርሞች ያው እዚህ ላይ ስትራክቸር ማየት እንችላለን። ኦቪዩል አለ። ኦቪዩል በምን ሰራውንድድ ይሆናል? ኦቫሪ ሰራውንድድ ይሆናል ማለት ነው። ሶ ዳት ኦቫሪ ወደ ምን ቼንጅድ ይሆናል? ወደ ፍሩት ቼንጅድ ሲሆን ደን ውስጥ ያለችው ኦቪዩላ ደግሞ ወደ ምን ቼንጅድ ትሆናለች? ወደ ሲድ ማለት ነው። እነዚህ ነገሮች ማየት አለብን ማለት። ስለዚህ ፍሩት ቢሪንግ ኤሌመንቶች ኮን ናቸው ይላል። ይሄ ፎልስ ነው። ቢኮዝ አንጂኦስፐርሞች ሪፕሮዳክቲቭ ስትራክቸር ማን የነሱ ፍላወር ነው ማለት ነው። ፍላወር ስለሆነ መልሱ ምን ይሆናል? ፎልስ ይሆናል ማለት ነው። ሶ አንሰር ኢዝ ፎልስ ነው ማለት ነው። ሲምፕሊ በእንደዚህ አይነት መንገድ መስራት እንችላለን ማለት ነው። አንሰር ኢዝ ፎልስ። ፎልስ ብለን እንጽፋለን ማለት ነው። እሺ ኩዌሽን ነምበር 2 says CO2 is used in stroma of chloroplast አለ። ስትሮማ ኦፍ ክሎሮፕላስት ነው CO2 ዩዝድ የሚሆነው እንላለን። ትሩ ነው። ቢኮዝ ስትሮማ የምንለው ምንድን ነው? ሳይት ፎር ካርበን ፊክሴሽን ማለት ነው። ካርበን ፊክሴሽን ማለት ነው። ለዚህ ትሩ ነው ማለት ነው። ለዚህ ከሲኦ2 ላይ ያለውን ካርበን ምን ያደርጋል? ፊክስ ያደርገዋል፣ ሪፕሌስ ያደርገዋል ማለት ያወጣዋል። ለዚህ ዳንሰር ዊል ቢ ትሩ ይሆናል ማለት ነው። ትሩ ኩዌሽን ነምበር 3 ሩት ሄር ኢዝ ሲንግል ሴል ይላል። ሩት ሄር የምንለው ሲንግል ሴል ነው ይላል። እዚህ ላይ ሩት ሄር ሲንግል ሴል ነው እናውቃለን፣ ከዚህ በፊት ስለተማር ማለት ነው። ከምን ውስጥ ነው የሚወጣው? ከፔሪሳይክ ውስጥ የሚያድግ ነው። ሲንግል ሴል ነው። ሶ ሲምፕሊ ይሄንን ትሩ እንለዋለን ማለት ነው። ሰልፍ ፖሊኔሽን ኢዝ ፖሲብል ይላል። ሰልፍ ፖሊኔሽን ኢዝ ፖሲብል ኢን ኢምፐርፌክት ፍላወር። ኢምፐርፌክት ፍላወር ላይ ፖሲብል ነው ይላል። ኢምፐርፌክት ፍላወር ማለት ሁለቱንም አንድ ላይ ያለዘ ማለት ነው። ፒስትሌን ደስቴመን እሱ ላይ ፖሲብል ነው ይላል። ስለዚህ አሁን ይሄን አንድ ፕላንት አድርገን ብንወስደው ዝም ብለን ጀነራሊ ለማየት ነው ቲንክ ብናደርግ እችኛዋ በፊሜል ፓርቱ ብንል ይሄኛውን ደግሞ አሴሜል ፓርት ብንወስደው ማለት ነው። ሁለቱ ጋር ምን ያደርጋል? ከዚህኛው ተነስቶ ወደዚህኛው ፍሎ ያደርጋል። ሰልፍ ፖሊኔሽን ማለት ይሄ ነው። ይህንን ነው ማየት ያለብን። ለዚህ ሰው ሁለቱንም አንድ ላይ ከሌለው ሰልፍ ፖሊኔሽን ኦኪር አይሆንም ማለት። ለዚህ መልሱ አንሰር ዊል ቢ ፎልስ ይሆናል ማለት ነው። አንሰር ዊል ቢ ፎልስ። እዚህ ሲምፕሊ ፎልስ ብለን እንመልሳለን ማለት ነው። ሶ the first part about the true false question ይህን ይመስላል። ወደ መልቲፕል ቾይስ አይተም እንሂድ። ሶ ጋይስ መልቲፕል ቾይስ ፓርት 2 ሴክሽን ላይ ደርሰናል። ቹዝ the correct answer from A to D ይላል። ከኤ እስከ ዲ ያሉትን ኮሬክት አንሰርን ቹዝ አድርጉ ይላል። ሶ ቹዝ ስናደርግ the first question ይላል what the structure that transports water
ቱ ዘ ሊፍ ኦፍ ፕላንት አለ። ወደ ፕላንት ሊፍ ትራንስፈር የሚያደርገው ማን ነው ይላል። ሁለት ስትራክቸሮች አሉ ወደ ታች ቫስኩላር ባንድሎች ማለት ነው። ዚስ ኤንድ ዚስ ሁለቱ ማለት ነው። ይሄኛውን ምን እንለዋለን? ዊ ኮል ሂም ዛይለም። ዛይለም እንለዋለን ማለት ነው። ይሄኛውን ደግሞ ምን እንለዋለን? ቫይለም እንለዋለን ማለት ነው። ስለዚህ ዛይለም እና ቫይለሞች ይሄኛው ዲዞልቭድ ኒውትረንት ነው ወደ ታች ይዞ የሚሄደው። ይሄኛው ደግሞ ከታች ያሉ ሚኒራል ዋተርን ወደ ላይ ይዘው ይሄዳል ማለት ነው። ይሄ ኤች2ኦ እና ሚኒራል ትራንስፖርት የሚያደርገው ዛይለም ማለት ነው። ኤች2ኦ ኤንድ ዋተርን ማለት ነው። ኤች2ኦን ትራንስፈር ስለሚያደርግ መልሱ ምን ይሆናል? ዛይለም ይሆናል ማለት ነው። ዛይለም ጋር ሂደን እናከባለን ማለት ነው። እሺ ኩዌሽን ነምበር 2 ምን ይላል? ኪሎንስታት ኢዝ ዩዝድ ቱ ስተዲ ይላል። ምንን ለማጥናት ነው ኪሎንስታት የምንጠቀመው ይላል። ይሄ ማለት አንድ ኢንስትሩመንት ሳይሆን ፊልድ ኦፍ ሳይንስ ነው ማለት ነው። የአንድ የባዮሎጂ አካል የሆነ ፊልድ ነው። ስለዚህ እሱ ስለምንድን የሚያጠናው ነው የምንለው። ይሄን ጀነራሊ ማየት ይቻላችሁ መጽሐፉ ላይ ያለ ሲምፕሊ ግሮዝ ሙቭመንትን ነው ማለት ነው የሚያጠናው በደንብ። በፕላንቶች ሴሳይል ናቸው ግን ግሮ ያደርጋሉ። ያው አንዳቸው ሙቭመንታቸው በግሮዝ ስለሆነ ማለት ነው። ኩዌሽን ነምበር 4 ዘ ሊፍ ፓርት ኦር ላየር ኮንቴንስ ላርጅ ነምበር ኦፍ ክሎሮፕላስት የያዘው የትኛው ነው ይላል። ኤ ኤፒደርም ይላል። ይሄ ፎልስ ነው። ኤፒደርም ኢንተርናል ነው ላየር ነው እንጂ በውስጡ ክሎሮፕላስትን በደንብ አይዝም። ታችኛው ፓርት ስትሮማን ይዛል፣ ስቶማታን ይዛል። ከላይኛው ፓርት ደግሞ ዋክሲ ከትክልን እንጂ አይዝም ማለት ነው ክሎሮፕላስትን። ፓላሳይድ ይይዛል። ትሩ ነው የሚሆነው እናየዋለን። ኮርቴክስ ስቲም ውስጥ ነው እና ሩት ውስጥ እዚህ ውስጥ የለም። ስፖንጂ ሜንሊ ክሎሮፕላስት አለው ግን ትንሽ ነው። ቤዝዶን ነበር ላርጀስት ነው የሚለው እዚህ ላይ ማየት ያለብን ማለት ነው። ላርጀስቱን የሚይዘው ግን ፓላሳይድ ላየር ይሆናል ማለት ነው። አንሰር ዊል ቢ ይሆናል ማለት ነው። ዋን ኦፍ ዘ ፎሎዊንግ ኢዝ ናት ዘ ማጀር ካራክተሪስቲክስ ኦፍ ፕላንት። የፕላንት ማጀር ካራክተሪስቲክስ ያልሆነው የትኛው ነው ይላል። ዘ ፈርስት ዋን ፕላንትስ እዚህ ጋር ማየት ያለብን ናት ነው የሚለው። ናት ማጀር ካራክተሪስቲክስ ኦፍ ፕላንት ነው የሚለው። ዘ ፈርስት ዋን ፕላንትስ አር ኮምፖዝድ ኦፍ መኒ ዩካሪዮቲክ ሴልስ። ብዙ ዩካሪዮቲክ ሴሎች አሏቸው። ይሄ ትሩ ነው። ፕላንትስ አር ሴሳይል ትሩ ነው። ሴሳይል ናቸው፣ አይንቀሳቀሱም ማለት ነው። እነዚህ ሁለቱም ትሩ ናቸው። ፕላንትስ አር ሄቶትሮፊክ ይላል እዚህ ላይ ማየት ያለብን። ሄቶትሮፊክ ስንል በራሳቸው ምግብን የማያመርቱ ማለት ነው። ጀነራሊ አሁን አውቶትሮፍስ እና ሄቶትሮፍስ ብለን ነው የምንከፍለው አይደል? አውቶትሮፎች ምንድን ናቸው? ፕላንቶች ናቸው አውቶትሮፎች። ሄቶትሮፎች ደግሞ ምንድን ነው? አኒማል ነው ማለት ነው። አኒማል እና ፕላንት። ለዚህ ይህን ነው ማወቅ ያለብን። ለዚህ ሄቶትሮፍ አይደሉም። ቶስ አንሰር ዊል ቢ ሲ ነው። ጀነራል ያኛውን ለማየት ዝም ብለን ቼክ ለማድረግ ከፈለግን ፕላንት ሾው ቦዝ ሴክሹዋል ኤንድ አሴክሹዋል ካራክተሪስቲክስ ሁለት ነው። አሴክሹዋል ባይ ዩዚንግ ስፖር ፎርሜሽን፣ ስፖር ፎርሜሽንን፣ ሴክሹዋል ደግሞ ያው በፖሊኔሽን ማለት ነው። ሁለቱ በፖሊኔሽን ኤንድ በስፖር ፎርሜሽን ማለት ነው። ስለዚህ እነዚህን በእነዚህ ይራባሉ ማለት ነው። ሶ አንሰር ዊል ቢ ሲ ነው። አምስተኛው እና ስድስተኛውን እንየው። ኩዌሽን ነምበር 5 ዘ ቱ ፕሮዳክትስ ኦፍ ፎቶሲንቴሲስ ኢንክሉድ ይላል። ይህንን ፕሮዳክቶቹን ለማየት ሲምፕሊ ይህን ኬሚካል ሪአክሽን ማየት ነው። CO2 ፕላስ H2O which gives C6 H12 O6 ፕላስ O2 ሪሊዝ ይሆናል ማለት ነው። ይሄ ነው ሪአክሽን። በዚህ ፕሮዳክት የምንላቸው እዚህ ጋር ሁለት ናቸው ማለት ነው። ይሄኛው እዚህ ላይ ማየት ያለብን ግሉኮስ እና ምንድነው ማለት ነው። አንደኛው ያለው ዋተር ነው ማለት ነው።
ኦክስጅን ነው። ግሉኮስ እና ኤንድ ኦክስጅን ማለት ነው። እነዚህ ሁለቱን ነው ማየት ያለብን ማለት። ግሉኮስ አዘር ኔሙ ካርቦሃይድሬት ነው። ካርቦሃይድሬት ካለ መሆን ይችላል። ካርቦን ዳይኦክሳይድ ኤንድ ኦክስጅን አይሆንም። ይሄ ካርቦሃይድሬት ኤንድ ዋተር እሱም አይሆንም። ዋተር አይደለም። ካርቦን ዳይኦክሳይድ ኤንድ ዋተር ይህም አይሆንም። የኛ ይሆናል ካርቦሃይድሬት እና ኦክስጅን ማለት ነው። ዳንሰሩ ዲ ይሆናል ማለት ነው። ዳንሰሩ ስድስተኛው ምን ይላል? ጊቭን ዘ ፎሎዊንግ እነዚህ በቁጥር ተቀምጧል። እነዚህ ኦርደር አድርጓቸው ነው የሚለው። እንደ ኮሬክት ኦርደር አስቀምጧቸው ነው የሚለው። ኦርደሩን ስታስቀምጡት ያው መጀመሪያ ላይ ምንድን ነው የሚካሄደው ማለት ነው። ሁልጊዜ ኦርደሩ ላይ ማየት ያለብን በፈርስት ዋን ምን ይካሄዳል? ፖሊኔሽን ያስፈልጋል። መጀመሪያ ላይ ፖሊኔሽን ይቀድማል። መጀመሪያ ፖሊኔት መሆን አለበት ከአንዱ ወደ አንዱ። ከዛ ቀጣይ ላይ የሚሄደው ምንድን ነው? ፖለን ግሬን ጀርሚኔሽን ነው። ፖለን ግሬኖቹ ስቲግማ ውስጥ ጀርሚኔትድ ይሆናሉ። ከዛ አዘር ዋን ሲድ ዲስፐርሳል ይከሰታል። ሲድ ዲስፐርሳል ከተከሰተ በኋላ ደግሞ ፍላወሪንግ ይከሰታል። ፍላወሪንግ ከተከሰተ በኋላ ደግሞ ምን ይከሰታል? ሲድ ጀርሚኔሽን ይከሰታል ማለት ነው። እነዚህን ኦርደር የያዘ ዊች ሚንስ 1 3 2 4 5ን የያዘ አንሰር ይሆናል ማለት ነው። ይሄ ማለት ነው። ሶ ዶስ አር አንሰርስ። የመልቲፕል ቾይዞቹ አንሰሮች ይሄን ይመስላሉ። ወደ ቀጣይ ማችንጎቹ ሴክሽን እንሄዳለን ማለት ነው። ማችንግ አይተም ፓርት 3 ላይ ገብተናል። ኮለመን ቢን ከኮለመን ኤ ጋር ማች ማድረግ ነው። ኮለመን ኤ ሜተርም ስታርች ሼድ የምንለው የትኛው ይለናል። ያው ስታርች ሼድ ማለት ስቲም ስትራክቸር ውስጥ ነው ያለው። ሜንሊ ኮርቴክስ እና ፒዝ የምንላቸው አሉ፣ አይተናቸዋል። ኮርቴክስ ኤንድ ፒዝ የምንላቸው ማለት ነው። ሁለቱ ኮርቴክስ ኤንድ ፒዝ እነዚህ ሜን ስቶሬጅ ናቸው፣ ሜን ናቸው። እንደ አዲሽናሊ ግን ምን የምንለው ኢንዶደርም የምንለው አሼት አስ ጋራንቲ እንጠቀማለን ማለት ነው። ጋራንቲ ብላችሁ ይዛችሁ ማየት ትችላላችሁ። ጋራንቲ ነው ማለት ነው። ሶ አንሰር ዊል ቢ ይመስላል ማለት ነው። ኦፕን ስፔስ እንደ ሊፍ ኢፒደርም ውስጥ ኦፕን ስፔሶች አሉ ይላል። ይሄኛው ኦፕን ስፔስ የምንላቸው እናውቃቸዋለን ማን እንደሆኑ ጀነራሊ፣ ግን ዝም ብዬ ሳሳያችሁ እነዚ ኦፕን ስፔሶች ማን እንደሆኑ እንያቸው ብንል ኦፕን ስፔስ የምንላቸው ያው አሁን ይሄኛው ሊፍ ቢሆን ከላይ አንድ አፐር ኢፒደርም አለ፣ ከስር ሎወር ኢፒደርም አለ። ይችኛዋን ሎወር ኢፒደርም ለብቻዋ ካየናት እንደዚህ ዲስፐርስድ ሆኖ ነው የተቀመጡት። መሀላቸው ላይ ምን አለ? ኦፕን ስፔስ አለ። እዛ ውስጥ ምን አለ? ሲኦቱ ሞለኪውል እና ኦቱ አሉ ማለት ነው። እነዚህ ውስጡ አሉ፣ ውስጣቸው ማለት ፍሪሊ እንዲሄዱ ማለት ነው። ሶ ይሄኛውን የያዘው የትኛው ነው ይላል። ያው ቅድም እንደነገርኳችሁ ያ ኦፕን ስፔስ ያላቸው ሴሎች ምንድናቸው ማለት ነው? ስቶማታ እንላቸዋለን ማለት ነው። ስቶማታ የሚገኘው ላስት ኮለመን ኦን ዘ ኮለመን ቢ ላይ ይገኛል። አንሰሩ ምን ይሆናል? ኤች ይሆናል ማለት ነው። እሺ ጊቭ መካኒካል ስትሪንግስ ቱ ዘ ስቲም። ለስቲሙ መካኒካል ስትሪንግስ የሚሰጡት ያው አውተር ላይ ያሉት ናቸው። በኢፒደርም እና ሃይፖደርም ማለት ከሁለቱ አንዱ ካለ መልስ ይሆናል ማለት ነው። ሶ ዘ አንሰር ዊል ቢ ሃይፖደርም አለ መሰለኝ ኢ ይሆናል ማለት ነው። ይህ ሃይፖደርም ቤስት ሲትድ ፎር አብዞርብሽን ይላል። ሲንግል ሴል ሆኖ ለአብዞርብሽን የምንጠቅመው አይተነዋል ከዚህ በፊት ሩት ሄር ነው ሲንግል ሴል የሚሆነው። የሩት ደግሞ ምንኛ ስራው አብዞርቤሽን ነው፣ ቅድም ስላየ ነው ማለት ነው። ኢንሳይት ኦፍ ኦሪጂን ኦፍ ላተራል ሩቶች የት ነው ኦሪጂኔትድ የሚሆኑት? ላተራል ሩቶች አሁን እዚህ የሩት ስትራክቸር ውስጥ ፔሪፈለስ ላየር አውተሩ ላይ አለ፣ ደን ውስጡ ደግሞ አለ ፔሪሳይክል የምንላቸው ስትራክቸሮች ማለት ነው። ፔሪሳይክል ከነሱ ውስጥ ነው ላተራል ሩት ወይም የሰከንደሪ ሩት የምንለው ምን የሚበቅለው ማለት ነው። ከዚህ ውስጥ እንዲህ እያለ የበቅል ይሄዳል ማለት ነው። ሶ አንሰር ዊል ቢ ምን ይሆናል ማለት ነው? ፔሪሳይክል የሚል አለ ኤፍ ይሆናል ማለት ነው። ይህን ነው ማየት ያለብን ማለት ነው።
ሶ ዚስ ኢዝ ዘ አንሰር ማለት ነው። ሪፕሮዳክቲቭ ስትራክቸር ኢን አንጂኦስፐርምስ ይሄ ሁሉም ከሲምፕለስቱ ጥያቄዎች ይሄ አንዱ ነው። ከታችኛው ግሬድ ጀምረን ስለተማር ነው ፍላወር ይሆናል ማለት ነው። ሶ ዘ ኩዌሽንስ አር ዞስ እነዚህ ናቸው። እኛ የእያንዳንዱን ዩኒት ሜንሊ ማትስ፣ ፊዚክስ፣ ኬሚስትሪ እና ባዮሎጂን ከቨር ለማድረግ እንፈልጋለን። ከግሬድ 9 እስከ 12 ያሉትን አንዳንድ ሞዴል ጥያቄዎችንም ከሆነ ጊዜ በኋላ መስራት እንጀምራለን ማለት ነው። ሶ ይህን ቻናል ሰብስክራይብ በማድረግ በተለይ ሰብስክራይብ በማድረግ ላይክ በማድረግ ኮፒ ሊንክ በማድረግ እንድታግዙን እንጠይቃለን በአክብሮት። የእኛ ቴሌግራም ቻናል አለን እና ቲክቶክ አካውንት እሱም @ፕራይም ስኮላርስ ነው። እሱም ውስጥ ገብታችሁ እኛ ጋር አብረን እንድንሰራ ለማሳሰብ እንወዳለን ማለት ነው። እናመሰግናለን። Don't forget to like, share and subscribe to our channel, Prime Scholars.